ስሚ አንቺ ያ ኤክስሽ ያደረገውን ሰማሽ? የትኛው? ይሄ ሳሚ የሚባለው ነው። ሳሚ የትኛው ሳሚ? ሳሚ ፈለቀ ነው? አረ ምን ይፈልቃል? ያ ሳሚ አበራ ነው እንጂ ጎተራው። ያ ቀንዳሙን ነው እንደምትይ? አዎ ይገርምሻል፣ ሜሪን እኮ አስረገዛት አሉ። አንቺ ይሄ ቀንዳውጣ እሱም ወንድ ነው አስረገዛት። እኔ 3 ዓመት ሙሉ ስለምነው እምቢ ብሎ እሷን በ3 ወር። ወይኔ እህቴ አንቺንማ በቃ ሰው የላትም ብሎ እንዳገዳ መጥቶ ጣለሽ። የሚመጥ ነገር ይምጠጥሽና ሲጀመር እኮ አንቺም እንደምትፈልጊው አውቅ ነበር። እኔ ቤቲ አይነካካኝም። አይገርምሽም? ደግሞ ይሄ ከዘንዶ መለስ ያለ ሰውዬ በሱ ልጠረጥሪኝ ነው? ተይኝ እባክሽ፣ አሁን ቡና ልጠጣበት። አረ ስሚ ደግሞ ሳልነግርሽ። እሺ ያቺ ቤዛ እኮ ዲያስፖራውን ጠበሰችው አሉ። ጠበስ? አዎ ይገርምሻል፣ አብረው ናቸው። ወይኔ እኔ አባት አታለለችው ማለት ነው። ሰው መስለው እኮ ነው። ይሄን እኮ ያለ ሜካፕ ቢያት ወንድሙን ነው የምትመስለው። ወንድም አለው እንዴ? እኔ ምን አውቃለሁ ካለው ብዬ ነው። ሰላም እንኳን ወደ ቹንግ ቻንግ ሬስቶራንት በሰላም መጡ። እንኳን የቻይና ነው እንዴ ሬስቶራንት? ምን ነው ችግር አለ? አይ ምን ምሳ ነገር ምን አላችሁ? ምሳ የሚበላ ነው እና የምለብሰው ነው። ኦኬ ሶሪ፣ የቤቱን ስፔሻል ላምጣልህ? እሺ ግን ምንድነው? የቷን ቅንድብ በማር ተለውሶ። የቷን ቅንድብ አለ? የቻይናዋ አላት እና የኛ ሀገሮቹ እኔ እንጃ ተላጭተውት መሰለኝ። ለነገሩ ፀጉር ቤት እና ሌላ ደህና ምግብ የለም? ይህን አልወደዱትም? አይ እኔ ቅንድብ ላይ ብዙ አይደለሁ። እሺ ሌላ ውሻ ከነ ድምፁ፣ አሳማ ለብለብ፣ እርግብ ተገንዛ፣ ትንኛ ርግዛ። የትኛው ይሁንልዎት? ትንኛ ርግዛ። ማን ያስረገዘ? ወንድ ትንኝ ነበረን አልቆ ነው። እኛ ሰፈር ብዙ ትንኛ አለ። ላምጣ እንዴ? ቻይነኛ ይችላሉ ትንኞቹ? አዎ ትንኞቹ። አይ የበግ ወይም የፍየል ስጋ የላችሁ? ይቅርታ የጾም ምግብ እንኳን ጨርሰናል። የጾም አረጋችሁት? በቃኝ እባክህ። ሲጀመር በልቼ ነው የመጣሁት። እንዴ የት ነው የምትወጣው? አስለፍልፈ ሚስተር ቾ። ኧረ እባክህ ተረጋጋ። ምን ችግር ነው እንዴ? እዚህ ምሳ በላለሁ ብዬ መጥቼ ካራቴ ሊያበላኝ ነው። አንዱ አምጣልኝ። በቃ ለብለቡን አምጣልኝ። ያሳማውን ነው አንተ ስሙን አትጥራው፣ ዝም ብለህ ይዘው። እሺ ተማሪዎች ዛሬ የምንማረው ስለ ቤት እንስሳ ነው። ከበግ እንጀምራለን። ማን ነው በያ ነው? ቲቸርዬ እሱ ነው። ናውጣንተ። ኧረ ቲቸርዬ ራሷ ናት። ዝም በል ወንድ በጋ እንዴ ጮህ። ተነስ እስኪ የምታውቃቸውን የቤት እንስሳቶች ንገረኝ። ያው በግ አለ። ሌላ ከራስህ ውጭ ሌላ ነገር? ውሻ፣ ከብት፣ አህያ። እየተሳደብክ ነው? ኧረ ቲቸር አይደለም ንገረኝ ብለኸኝ እኮ። ቁጭ በል እሺ። ሌሎቻችሁ? ድመት የዱር ናት የቤት? የጓራ ቤት። ማን ነው ቆይ አፉን የሚከፍተው? አንተ ነህ በጉ። እንዴት ቲቸር ሁሌ እኔ ነኝ እንዴ? ዝም በል እስኪ የዱር እንስሳና የቤት እንስሳ የሚለዩበትን ነገር ንገረኝ። የቤቶቹ ያው ቤት አላቸው። ለመሆኑ አንተ ቤት አለ? አለኝ። የቤት ዕቃ የለ። ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ እንደውም እዛ እኮ ነው አትወጣም። ጨርስ የጀመረ አንተ ቅንቅንም ቆይ ያንተ ተረማ ይደርስ መስሎኝ። አንተ ልጅ ታቀርባለህ ወይስ ከመቶ ዜሮ ነው? እግዚአብሔር ነው ቲቸር ለፕሬዘንቴሽን አልተፈጠረ እና ቆይ እሺ ምንድነው የምትሰራው? ማስታወቂያ ይችላል። ኧረ እስኪ አንድ ማስታወቂያ በልኝ። እሺ ብራዘር እዚህ ሰፈር ነህ እንዴ? አንዳንዴ ነኛው። ምን ነው ጆሮ ዳባ ልበስ የሚባለውን ሰፈር ታሳየኛለህ? ይሄ እኮ ነው ሰፈሩ ብራዘር። ኧረ አይመስልም። ታውቃለህ ምን ዳባ የለበሰው ጆሮ እየፈለክ ነበር? አይ እኔ እንኳን የጆሮ ኮክ ነበር እየፈለኩ የነበረው። አንተን አገኘሁ። ምን አልካለ? ኧረ ብራዘር ለጨዋታ ነው። የአቶ ኮርኩርን ቤት እንድታሳየኝ ፈልጌ ነበር። ታውቀዋለህ እንዴ? አቶ ኮርኩር የሰፈራችን ጆሮ እሳቸውን የማያውቃል እንዴ? ችግር የለውም አሳያለሁ። ግን መጀመሪያው ነገር ወረድ። በየትኛው መንገድ ልውረድ? እባክህ ብር ስጠኝ ነው ያልኩህ። እሺ እና ስንት ነው ክፍያው? እሺ ባለ 50 ይሆንልህ ወይስ ባለ 100? ባለ 50 ከሆነ ጠቁምሃለሁ። ባለ 100 ከሆነ ደግሞ ተሸክሜ እደርሳለሁ። አይ ባለ 50 ይሻለኛል ብራዘር። እንካ 50 ብር ጠቁመኝ። አጣሽ እዛ ማዶ ያለው ኮርኮሮ ይታያል? አዎ ይታየኛል። እኔም ይታየኛል። አዲስ ነው ማለት ሙድ እያስክ ነው? የማን ቤት ነበር ያለው? የአቶ ኮርኩርን። ኦኬ በዚህ በኩል ቀጥ ብለህ ወደዚህ ትሄድና ማለት ነው ግንቡ ጋር ስትደርስ እንዴት ይታጠፋል? ከዛ ፊት ለፊት የሆነ መልኩ ከጉማሬ ትንሽ መለስ ያለ ያሬድ የሚባል ልጅ ድልድይ እያጠጣ ታገኛለህ። እሱ ላይ ይቆማል። ያለው ይችላል ማለት አንተ አታውቀውም እንዴ? ያሬድን አላውቀዋለሁ። የስራ ባልደረባዬ ነው። በቃ ሙድ ያስክ። አንተ ምንድነው የምትለው? 50 ብር ከፍለ ያዙልኝ ነው ትላለህ። የሪፋታ ለበቃ ይተናደይ። ቆይ እሱስ ብር ቢጠይቀኝ ደንበኛ እንሆናለን። ለምሳሌ ለነገሩ እኔ ካንተ ጋር ምን አጨቃጨቀኝ? ሌላ ሰው አልጠይቅም እንዴ? አይቻልም ብራዘር። እዚህ ሰፈር ንግድ ፍቃድ ያለን ብቸኛ መንገድ ጠቋሚዎች እኛ ነን። በተጨማሪም ደግሞ ደረጃ ግብር ከፋዮች። የራስ ጉዳይ እባክህ። እንኳን አለምን አትሆንም። አሁን ብሬን ታመጣለህ ወይስ ወደ ፕላን ቢ ልግባ? ኧረ መደፋፈር አላመጣም። ምንድነው ፕላን ቢ? ሰፈሩን ለቆ መውጣት ነዋ ብላ። ሄሎ ጎረምሳው እንኳን አደረሰ ለአዲሱ ዓመት። እንኳን አብሮ አደረሰ። ምን ካለፈ በኋላ ነው እንዴ? ማን ኢንስፔክተር አናዛቸው ነኝ እንዴ? አናዙ አንተ ነህ እንዴ?
ሰላም አለን እንዴት ነህ ደንበኛችን? አለው እንዳለ ደንበኛችን እና ምን እናፈቁ? አይ ምን ነው ያለመደብህን በሰላም ነው ወይ ብዬ ነው። ምን ነው ገደል ገባህ እንዴ? ተው ኢንስፔክተር ፋው ተለውጫለሁ ይለዱ ግርያ ምናምን ትቻለህ። ምን የሥራ እድገት አገኘህ እንዴ? ግድያ ጀመርክ? ኧረ የምን ግድያ ነው? እኔ የቤተ ክርስቲያን ሰው ነኝ። አልቀረብህም። ምግብ እንደ ውሻ ሳትጸልይ የምትበላ ሰውዬ የቤተ ክርስቲያን ሰው ምናምን ትላለህ እንዴ? በእውነት አናዝዬ እዚህ እናንተ ሰፈር ያለው ቤተ ክርስቲያን ነው ሙሉ እረፍ። ለዛ ነዋ ትናንት ቤተ ክርስቲያን ሄጄ ጫማዬ የጠፋኝ። ያንተ ነው እንዴ? ምን ማለት? እኔ ራሱ ጠፍቶኛል እኮ ኢንስፔክተር። ወይኔ አናዛቸው፣ ጭራሽ አዲሱን ዓመት በእኔ ባረከው ማለት ነው። አናዝዬ ሙትን ያደለው አንተ ግን ለምንድን ነው ጊዜ እኔን የምትጠረጥረኝ? ኧረ ራስህ ድፍት በል። እሱን ስትገረፍ ተዋረዋለህ። ደግሞ አቶ ደምስቴም ቤተ ክርስቲያን የእጅ ሰዓት የጠፋኝ ብለዋል። እንዴ ቆይ እዚህ ያለው እኔ ብቻ ነኝ? ሌላ ማንም ሊደፍረን አይችልም። በዛ ላይ ሰዓቱ የወርቅ ነው ብለውኛል። የወርቅ? ኧረ እባክህ የብረት ነው። ምን ዝም ብሎ ይሰክሳል አይደል? የኔ አባት ሲጀመር አንተ እኮ እንደማታሳፍረኝ አውቄ ነበር። አሁን መጥቼ ልውሰድ ወይስ ትመጣለህ? መጣሁ። ራሴ እመጣለሁ፣ አትቸገር። በል ጫማዬን ይዘህ እንድትመጣ ጫማዬን ይዘህ